ያ ለነሽ ታሽ ሰላም ነው ዴቫ እንዴት አባን ሁሉ ሰላም ምንድነው እንደ ከዚህ በኋላ የምትባዩን ታደርጋለሽ እማታደርጊ ከሆነ ማለት ነው በጣም አጸፋው ከባድ ነው የሚሆነው ሲጀመር ለእህትሽ ሪስፔክት ይኖርሽ ለቤቲ ሪስፔክት ይኖርሽ ሲቀጥል ደግሞ ስለስራ በእናት ዴቫ ወራና እኮ ከዛ ቤት ውጪ በቃ አይመለከትም አልወጣም ምን ታመጣላችሁ ቤቲ እንኳን ያልገባች አንቺ ምን አገባሽ ለምን አያገባኝ አንቺ ገና ይኸውልሽ እህትሽን እኮ ያስለቀሽ ሰው ነሽ አንቺ አይመለከትም ምንድነው ቆይ ምንድነው የፈለግሽው ሐሳብሽ ምንድነው ፍላጎት አይመለከትም ምንድነው ዴቭ ከሷ ጋር ተደረበ እንደዚህ የሚያደርግ አንተ እደረባለሁ ፍላጎትሽ ባልና ሚስትን ማጣላት ነው ሰላም ባልና ሚስት እነሱ ሰላም ለማድረግ ነው እኔ ባልመጣ ኖሮ ሰላም ነው አንቺ ልጅ ነው በጥባጭ ምንም አልበጠበጥኩም ይኸውልሽ ምንም አልበጠበጥኩም እንዴ የሚያደርግሽ እንደፈለገኝ አድርገኝ አንተ ወጣለሽ አሎችን ከዛ ቤት አልወጣም እንዴት እንደማትወጪ ደግሞ አያለን እንዴት እንደምታስወጪ ደግሞ አያለው በቃ አላማሽ ገብቶኛል ሲጀመር አላማሽ ሐሳብሽ ፍላጎትሽ በጣም ስለተረዳው ማለት ነው ከዛ ቤት ማትወጪ ከሆነ እንዳለ ያንቺን ሴራ ማለት ነው ኦዲየንስ ፊት ነው ማውጣብሽ እንዳለ ሐሳብሽን ካንቺ ጀርባ ያለውን ነገር ሁሉንም ነገር አንድ በአንድ ደርሼበታለሁ ሰማያለሽ ብዙ አፍጨርጭርሽ አላማሽ የመጣሽ እነሱን አላይቶ አላማታችሁ በሃይማኖት አሳበሽ መጣሽ እንጂ አላማሽ እሱ ነው ወደ ሀገርሽ ተመለሽ እኔ ናት ይሄ ሀገር ኢትዮጵያ ነው እዛ ሄድኩት ማለት ነው እዛ ሀገር ኖሬ ተቀየርሽ አንቺም ተቀየርሽ በጣም ያሳዝናል አንቺ እንዲሆንሽ አንቺ እንደዚህ ከሆንሽ ማን ሰው ይታመናል ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን። ዴቭ እንዴት ነህ? ሰላም ነው። እንዴት ነው? አለን። ዛሬ የመጣንበት አላማ ትላንትና ኪያን አይታችኋታል። አሚር ቤት ገብታለች። እንደምንም ሰውን አሳምና ገብታለች። ግን ይሄ ነገር አልተቀበልኩትም። የዛ ሰዓትም አልተቀበልኩትም። ስለ ሁለት ሰው ማሳመን አልችልም እና እንደዚህ ደግሞ መሆን የለበትም። ዛሬ የመጣ ነው ኪያ ከቤት መውጣት አለባት፣ ከአሚር ቤት መውጣት አለባት። ምክንያቱም እንዴት ሰው የሰው ባል ቤት እንዴት ሊገባ ይችላል? ልክ ነሽ። የምታደርገው ነገር ኪያ የምትባለው እህቷ አሁን ያደረገችው ነገር በጣም መጥፎ ነው። ደግፈዋለሁ እና ስለተቃወምሽም በጣም ነው ማመሰግንሽ። እኔ ብቻ አይደለም ማቀር ያለኝ አንተም ቅር ብለዋል። በጣም ነው ቅር ያለኝ። በቃ ምክንያቱም አሚርና ቤቲ መሀል ምን ትሰራለች? ምን አገባት? ምንድን እህት የእህት ባል ራሱ ቢባል ራሴን ሳይሰጥ እሺ ቤቲ ኖራ እኮ እሷ ብትገባ ኖርማል ነው። ግን አሚር ብቻውን እየኖረ እሷ እንዴት አሚር ጋር ልትገባ ትችላለች? ኧረ አይሆንም። በእናትህ ማይሆን ነገር ነው። ማይሆን ነገር ስለዚህ አሁን ስንት ነገር ይፈጠራል እኮ በጣም ብዙ ነገር አለ። ወንድና ሴት አንድ ላይ ባይዘው አሚር እኮ ወጣለሁ ብሏል። እናቱ ቤት ሄዳለሁ ሲል ነበርና ኮለም እንደዛ ይሁን እንጂ እሷ አብረው መኖር አይችሉም። ምንም አብረው መቀጠል አይችሉም። የእሷ ነገር ያናደደኝ ቤቲ በሌለችበት ፍራሽ አንዴ ምን ኧረ በእናትህ እኔ አላማዋ እራሷ አልያዝ አለኝ እንዴ። ምን ሰሞኑን ምን እየነካት ነው? ይቅርታ አደረገላት እንጂ እኮ ሌላ ነገር እኮ አይደለም። እሱ ሌላ ነገር እኮ አስቦ አይደለም። ይሄን ልትረዳ ይገባል። እኔ አልቀበለውም ይሄን ሀሳብ። ገና ጊዜው ሳይሄድ ቤቲም ደስ እያላት አይደለም። ስለዚህ ለቤቲም ካሰበች እኔ ምንም ደስ እያለኝ ስላልሆነ ከዛ ቤት መውጣት አለባት። እኔ እንጃ እንዴት ሀሳቡ ራሱ እንዴት እንደመጣላት አላውቅም። ምን ፈልጋ አላማ ምን እንደሆነ አላውቅም። እና ቤተሰቦቻችን እኔ ምንም አልወደድኩትም ይሄን ሀሳብ። ስለዚህ ግዴታ ማስገደድ አለብን ከሱ ቤት እንድትወጣ። ሲጀመር ማይደረግ ነገር ነው ያደረገች ያለች ማለት ቤቲና አሚር አንድ ላይ ሆነው ጀስት ያለ ቤቲ ፍቃድ ምን ልትሰራ ትሄዳለች? ምን ያደርግላታል? ነገር ውስጥ ፍራሽ አይመለከታትም። ሲጀመር ማለት ሩም እኮ መያዝ ትችላለች። አውቃ አላማዋ ሌላ ቢሆን እንጂ ሩም መያዝ ትችል ነበረ። ገንዘባት አይደለም ታውቃለህ፣ ገንዘብ ያላት ሴት ነች። አላማው ምን እንደሆነ ምንም እየገባኝ አይደለም። እኔ በጣም እየተናደድኩ ነው ያለሁት አሁን ጭራሽ ማለት ነው። እና ምን ትላለህ? ከሷ ሲጀመር እሷ እያደረገችው ነገር እንደ አከብራት ነበረ። የቤቲን በጣም ሪስፔክት አደረጋት ነበረ፣ ክብር ሰጣት ነበረ።
ግን ምንድነው አሁን በጣም እያፈነገጠች ነው ያለችው። ፊት ሲሰጣት ኦቨር ተንጣጣች። በጣም የሰው አናት ላይ ወጣች። እላፊ በጣም እንዴ ይቅርታ ያደረገላት እኮ ይሄን ያክል ልትንዘላዘልበት አይደለም። በቃ ይቅርታ ተባባሉ። እሷም ወደ ራሷ ስታፍስ ወደ ኑሮዋ ትመለስ። ምንድነው የሰው ባል ላይ መንጠልጠል? ይቅርታ ሲጀመር አመጣጧ ራሱ መጀመሪያ ላይ ለቤት እንደምታስብ ሆና መጣች። እሷም አሁን ጀስት አሚር ደግሞ ለአሚር ብላ የሆነ አሚርን ወደ ራሷ ለማድረግ ብላ እነሱን አላይታ ወደ ራሷ ለማድረግ እኮ የሚመስለው አሁንማ መጀመሪያ የሚመጣችው ማለት ነው። ጀመር ወደ ቤተሰቦቼ ጠርቻታለሁ። ጥራት ስላልሽ ጥራት ስላልሽ መነጋገር አለብን ስላልሽ ከዛ ቤት መውጣት አለባት። የቤቴን እህት ጠርቻታለሁ። ክያን ትመጣለች። ስለዚህ ያለውን ነገር ማለት መስጠት ያለብሽን ማስጠንቀቂያ። ኧረ እኔ እንዴማ ግዴታ መውጣት አለባት። አልወጣም ካለች በጉልበት ትወጣለች። እንዴ ምንድን ነው የሰው ባለ መንጠልጠል? ስንት ሰው ይደብረዋል እኮ አሁን ቤተሰብ ራሱ ይደብረዋል። እንዴት አንድ ቤት ውስጥ ወንድና ሴት ሊኖሩ ይችላሉ? በጣም የሚያስጠላ በጣም የሚደብር ነገር ነው። በዛ ላይ በዚህ በጾም ወቅት ረመዳን ውስጥ ለምን ረመዳን ነው አይደለም? ረመዳን ላይ ራሱ ባይሆን እንዴት ነው አንድ ክፍል ውስጥ ወንድና ሴት የሚኖሩት? ባልና ሚስት እስካልሆኑ ድረስ ማለት ነው። ቤቲ መግባት ሲኖርባት ክያ ምን ቤት ነች አሜሪካ የምትገባው? በጣም ጥፋት ነው። ኧረ እናቴ እኔ የማይሆን ነገር ነው ሲጀመርም። እንዴ መታ የምታስተካክለውን ታስተካክል ወደዛ። ውድ ፋሚሊዎች አሚርን እናናግረዋለን። የእሷን ፋይል እንዳለ ለአሚር ነው ማሳየው እንዳለ ማለት ነው። እንዳለ ዛሬ የምሬን ነው የምላችሁ እንዳለ የተደረገውን የእሷን የድብቁን ነገር ለአሚር አሳይቼው ጉዱን ነው የማወጣው። ምክንያቱም የቤቲ እህት አካሄዷ ስላላማረኝ በዚሁ የምቀጥል ከሆነ የአሚርና የቤቲ ፍቅራቸው ሜዳ ላይ ስለሚወርቅ አልፋታትም ማለት ነው። ጠርተናታል። ስለዚህ ከእሷ ጋር ትምጣና ደግሞ በደንብ እናወራታለን። እሷን ከእሷ ጋር በደንብ ተወያይተን መውጣት ካለባት ትወጣለች። ኧረ ሲጀምር መውጣት አለባትም እና ቤተሰቦቻችን ግዴታ ክያ ማስወጣት አለብን። እሷ እስክትመጣ እንጠብቃታ። ትንሽ ጠብቀናት እንመለሳለን። እየመጣች ነው። እሷ ነቻ መጣች። እንዴት ነሽ? ሰላም ነው? ሌባ እንዴት ነው? አባና ሁሉ ሰላም? ምንድነው እንደዚህ ቸኩላችሁ ይዘፋት? አሚራ ይዘፋት። ሰላም ቤተሰብ እንዴት ነህ? ሰላም አለናል። ሰላም ነን። ዛሬ እንግዲህ ምን እየነካሽ ነው? እሳይ ማለት የሆነ ኦቨር ሌላ ነገር ውስጥ እየገባሽ ነው ያለሽው ማለት ማይሆን ነገሮች በጣም የሚያስጠላ ነገር ይደብሩ ነገሮችን እያየን ነውና ማለት ምን ለዛ ደግሞ ማለት ነው ምን አንደኛ ነገር ተው እሺ፣ ቅርርብነትሽ ኦቨር ወጣ። ከአሚር ጋር ያለሽ ነገር እንዴ ማሪ ያቴ ባል እኮ ነው የትሽ ባል ማነው የቱን ባል ሄዶ የሚተቃቀፈው የሚተዛዘለው? የኔ እናት ችግር አለው። ስቃጥልልሽ ደግሞ ጭራሽ እሱ አንደኛ አልተዛዘልም፣ ሲቀጥል ደግሞ ማቀፍ መፍትሄ ነው። ምክንያቱም የእህቴ ባል ነው። አስተቃቀፍ እኮ አይነት አለ። አትፍጨርጨሪ። እሺ አሁን አፎርኛ ይኸውልሽ የእህት ባል እኔም እኮ እህት አለችኝ፣ እሷም ባል አላት። ግን ቅርርብነታችን እንዳንቺና እንደ አሚር አይደለም። ሁሉም ቤተሰብ አንድ ነው እና ታዲያ እንዴት አንቺ እኮ ላይክ ፍቅረኛው እኮ የምትመስዩ አክትሽ እኮ እንደዛ ነው የሚመስለው። ተግባርሽን የምታደርጋቸው ነገሮች ተግባርሽን ከሱም አልፎ ጭራሽ ቤቱ ለመኖር ሻንጣሽን ፍራሽሽን ይዘሽ መጣሽ። ሌላ ደግሞ ስቀጥል ጭራሽ አንቺ ሻንጣሽን ፍራሽሽን ይዘሽ አሚር ቤት ገባ። አምራም እኮ እንደዚህ ያላረገችው አምራ አንቺ አርግሻል። አምራ ብታር በቃ ጭሁብኛ ያንቺ ባረግ ያምርብኛል እንጂ ግን ያንቺ ባል ነው። ምን ቤት ነሽ? ምን ቤት ነሽ? ትወደዋለች። ምን ቤት ነሽ? ስለመውደዱ ታው ስለመውደዱ ምን ቤት ነሽ? ለምረም ታልዩ ያገባኛል። ይኸውልሽ ያገባኛል። እስከ ዛሬም ድረስ በአሚር የመጣ ነገር ስከላከል ነበር። ስለ አሚር ያገባታል። ያገባኛል።
ቀጥልም አላማሽ ምንድነው? ያገባኛል ብለሽ ተነቀሽው እንዴ? እነቀሳለሁ። አሁን መልሽልኝ ጥያቄ። አላማሽ ምንድነው? አይመለከትሽም። አንደኛ የእህቴ ባለቤት ነው የገባሁት። ሲቀጥል ደግሞ ባልሽ ቤት አትገቢም እንዴ? ሩም አለ፣ ስንት አማራጭ አለ፣ ስንት አማራጭ ባይዛይ ማለት ነው። እኔ ገና ነኝ ትዳር ውስጥ ገና በጣም ብዙ ይቀረኛል። እናንተ እንድሬ ነው። ለማንኛውም እሺ እሷ የምትልሽ ነገር ገባሽ አይደል? ይኸውልሽ አሁን ሁሉ ነገር ተይና ማለት ነው ከአሚር ቤት ውጪ። አንደኛ አልወጣም። ሲቀጥል ይኸውልሽ እኔ ላስረዳሽ። ይኸውልሽ የኔ እናት በስርዓት ላስረዳሽ። አንዴ ብቻ አዳምጪኝ። እኔ አንደኛ ሩም ያሳቅቶኝ አይደለም ፈራጥቼ አይደለም። እዚህ ጋር በመረጋጋት አዳምጡኝ። እሱ እያለ ለምን ብር አወጣለሁ ብዬ ነው እሱ ጋር ይሆንኩት። ትንሽ ጊዜ ተቀምጬ እኔ እመለሳለሁ ወደ ቤቶቼ። አዳምጪ፣ ወደ ቤተሰቦቼ እመለሳለሁ። ሲቀጥል ደግሞ አሚርን ምን ችግር አለው ብንከባከበው? ትሪት ባራ። እሺ አንድ ጥያቄ ልጠይቅሽ። ስሚ አንድ ጥያቄ ልጠይቅሽ። ፀጉሬ እንዳንዴ አዳምጪኝ ዝም ብለሽ እጥፍሻለሁ። ስሚኝ ቆይ አንድ ጥያቄ ልጠይቅሽ። እህትሽ በዚህ ደስተኛ ነች? ሴትዮ እኔ እኮ ማለት ነው እህቷ ነኝ፣ እናት አባቷ እህቷ ነኝ። ምንም የሚደብራት ነገር የለም። እንዴት እንደሆነች አይተሻል? ምን እንደፈጨረሽ አንቺ ለፍጨረሽ አይገባም። በደንብ ነው የምፍጨረጨረው። ይኸውልሽ አንቺ ገንዘብ አተሽ አይደለም አይደለም እኮ ገንዘብ አተሽ አይደለም ሩማ ዛቅቶኝ አይደለም። ይኸውልሽ አዳምጪኝ። አላማሽ ተናገሪ። ከዚህ በኋላ ማለት ነው ከዚህ በኋላ የምትባዩን ታደርጋለሽ። እማታደርጊ ከሆነ ማለት ነው በጣም አጸፋው ከባድ ነው የሚሆነው። ሲጀመር ለእህትሽ ሪስፔክት ይኖርሽ፣ ለቤቲ ሪስፔክት ይኖርሽ። ሲቀጥል ደግሞ ስለስራ በእናትህ ደባወራ እኮ ከዛ ቤት ውጪ በቃ አይመለከትም። አልወጣም። ምን ታመጣላችሁ? ማናችሁ ምንም አታመጡ። ምንም ምሳሌ ቆይ ምን ያደርግልሻል? ሲጀመር አንድ ቤት ውስጥ እንዴት ነው ወንድና ሴት ፍቅረኛ ወይ ደግሞ ባልና ሚስት ካልሆኑ መኖር የሚችሉት? አንቺ ምን ትበይልሽ? ቤቲ እንኳን ያልገባች አንቺ ለምን ምን አገባሽ? ለምን አያገባኝ? ገና ይኸውልሽ እህትሽን እኮ ያስለቀሽ ሰው ነሽ አንቺ። አይመለከትም። ምንድን ነው ቆይ ምንድን ነው የፈለግሽው? ሀሳብሽ ምንድን ነው? ምንድን ነው ፍላጎት? አይመለከትም። ምንድን ነው ዴቭ ከሷ ጋር ተደረበ እንደዚህ የሚያደርግ አንተ? እደረባለሁ። ፍላጎትሽ ምንድን ነው ፍላጎትሽን ተናገሪ። ፍላጎትሽ ባልና ሚስትን ማጣላት ነው? ሰላም ባልና ሚስት እነሱ ሰላም ለማድረግ ነው። እኔ ባልመጣ ኖሮ ሰላም ያሩ ነው። አንቺ ነሽ ነው በጥባጭ። ምንም አልበጠበጥኩም። ይኸውልሽ ምንም አልበጠበጥኩም። እንዴ በእጄ ነው እግዚአብሔርን በእጄ ተወሰኛል። ማንም አይፈራሽም። ስላስፈራራሽኝ መሻሽሽ ምን እንዳይመስል ስነስርዓት ሲኖርሽ እንደሚያደርግሽ እንደፈለገኝ አድርገኝ። አንተ ወጫለሽ አልወጭም ከዛ ቤት አልወጣም። እንዴት እንደማትወጪ ደግሞ አያለን። እንዴት እንደምታስወጪ ደግሞ አያለው። በቃ እንዴት እንደማትወጪ አያለው። አልወጣም። ምን እንደምታመጣ አንተ ምን ታመጣላችሁ? ምን እንደምትጠቀም እንዴ እኔ የጠራችሁኝ ልትጨቃጨቅ ምን እኔ እናንተ ጭቅጭቅ ብስልችት ብሎኝ ደግሞ የሆነ ሰዓት አረፍ ብለን ነበር። ሰላም ፍቅር ሆነ። ምንም እንደዛ የምትሆኚ ሴት አይደለሽም። አላማሽ ምንም አትጨበጪ ሴት ነሽ። ምንድነው አላማሽ? ምንም እጅሽ ጨበጥሽው አይመለከትም። አክብሬሽ ነው አይደለ እያወራሽ ያለሁት። መስመር አትለፊ እሺ። ከዛስ ባልፈስ ምን ታመጫለሽ? ለሚመጣብሽ ነገር ራስሽ ኃላፊነት ትወስጃለሽ። ወይኔ በደንብ ነው ኃላፊነት። እንኳን እናንተ ሁለታችሁ ማለት ነው ተደምረው 3 አምጡ። ምንም አታመጡም። ምንም እዚህ ጋር ጉራ የጥፍሬ ቆሻሻ ደግሞ ጥፍሬ ከዛ ቤት ማትወጪ ከሆነ አሚርና ቤቲ አሁንም ለመለያየት የምታደርጊው ነገር በጣም እየደበረ ነው። ከዛ ቤት ውጪ ተበለሻል። ሰውዬ እህቴንና የእህቴን ባል አላይለያይም። እኔ እነሱን ለማያያዝ ለማፋቀር ነው እንጂ ለማለያየት አይደለም። እና ለማፋቀር እሱ ቤት ገባሽ አይደለም ይመስለኛል። ማለያየት ፈልገዋልና ማለያየት ነው። አንቺ ነሽ እያለያየሽ ያለሽው። ቢገባሽ ቤቲ ደብሮታል። ይኸው ቤቲ እንዴት እየጎዳሻት እንደሆነ ታውቂያለሽ አይደለ? ሴትዮ አሰሪው አብረን ነው የምናድረው፣ አብረን ነው የምንውለው ነበርኩ ከቴ ጋር ሁሉን ነገር እሷ እና እኔ እንተዋወቃለን። ማንም ማለት ዳር በመሀል ቤቲ እኮ ቤት ውስጥ ኖራ ቢሆን ኖሮ ኖርማል ነበረ። ግን አሚር ብቻውን ሆኖ አንቺ ገብተሽ እንደዛ እሷም ትገባለሽ። ያኔ እናት ስትገባ ትገቢያለሽ፣ ግዴታ ትወጣለሽ። እዛ ሆኜ ደግሞ እሷ ትገባለች። ኦኬ ያዛኒ ስትገባ ውጪና ስትገባ ትገቢያለሽ ከፈለግሽ። አላማሽ ገብቶኛል። ሲጀመር አላማሽ፣ ሐሳብሽ፣ ፍላጎትሽ በጣም ስለተረዳው ማለት ነው። ከዛ ቤት ማትወጪ ከሆነ እንዳለ የአንቺን ሴራ ማለት ነው ኦዲየንስ ፊት ነው ማውጣብሽ። እንዳለ ሐሳብሽን ከአንቺ ጀርባ ያለውን ነገር ሁሉንም ነገር አንድ በአንድ ደርሼበታለሁ። ሰማያለሽ? ደርሼበታለሁ።
ቤቲን ከቤቲና ከእህትሽ ውጭ ማትወጪ ከሆነ ከሁለቱ ህይወት ማትወጪ ከሆነ ፋይልሽን ነው ማውጣት። ፋይል አትበል። የፈለገውን ነገር ውድ ቤተሰቦቼ ይንገራችሁ። እኔ ምንም አይነት ፋይል የለብንም። ሰላም ነን፣ ፍቅር። አሚርና ቤቲን አለያይተሽ አሚርና ቤቲን በቻልኩት በጠን ከእንደዚህ እንዳይወጡ ነው እንጂ ማረጋው እንደዚህ እያረግሽ ነው። እንደዚህ ናቸው። እንደዚህ እያረግሽ ነው። በቃ የዲቫ ሴራ አንድ ባንድ ገባ። ራሱን ድፍና ደምር ሴራሽ በቃ ታውቆብሻል። በቃ ትፍጨርጨሪ፣ ሁሉም አውቆብሻል። የኔ እናት መፍጨረጨርበት ጊዜ የለኝም። እኔ እባክሽ ሰማሽ? እንዴ ነው የሚያረግሽ? ችግር የለውም። እህቴ ስለምትወደው ነበር። ኦኬ ቤቲና እህቴ ስለምትወደው ነበር። በቃ ወደደችው። ብዙ ሄድኩኝ፣ አልቻልኩም። በቃ ተውኳቸው፣ አንድ ላይ ሆኖ በቃ። ስለዚህ አሁን ደግሞ ከህይወታችሁ ውጪ። ይኸው አላማሽ እሱ ነበር፣ አልተሳካልሽም። ወደ ሀገር እንዳለበት ይታወቃል። ወደ ሀገርሽ ተመለሽ። እኔ ናት ይኸው ሀገር ኢትዮጵያ ነው። እዛ ሄድኩት ማለት ነው። እዛ ሀገር ኖሬ ዝም ብለሽ ታስጠሉ የሚያረጋት በእናትህ ስርዓት እንኳን የላትም እኮ። ጀመር ፋሚሊዎች አልሰማም ብላለች። የምታደርገው ነገር በጣም ከባድ መጥፎ ነገር ነው። ኧረ በእናትህ እንዴት ነው የሚያረጋት? እንዴ ጀመር ቤቲን አባራ አሚርን የራሷ ለማድረግ ነው ፍላጎት ማለት። ለስሙ እህት ነች አይደል? እህት ሆና ይህንን ነገር ማድረግ የለባትም። እህት አይደለች? እንዴት እንደዚህ አይነት ነገሮችን ታደርጋለች? ሲቀጥል ደግሞ አሁን አልወጣም ካለች በዚሁ መቀጠል ከሆነ የእሷን እንዳለ ያሰበችውን ኦዲየንስ የማያውቀውም እነ ቤቲም አሚርም የማያውቁትም ፋይሏን ነው ማውጣት። ፋይሏን አንድ በአንድ ተንኮሏን፣ ሴራውን አጋልጠዋል። ይሄን ያክልም ርቀት አንሄድም። መውጣት ካለባት ግዴታ ትወጣለች። ማንም እንዴ አሚር ካልፈለገ እኮ ምንም የሚሆን ነገር የለም። አሚርን ደግሞ ጀመር በጣም ሼም እያያዘው ለእሷ ብሎ በማሰብ በማስተዋል ነው። ሼም ይዞ በሼም ነው ጀስት የቤቲ እህት ስለሆነች ሼም ስለያዘው እንድገባ ፈቅዶላት ነበር። ግን እሷ የምታደርገው ነገር አንዴ ታሻሸዋለች፣ አንዴ ትታቀቅፋለች፣ አንዴ ላውሌት በቃ የምታደርጋቸውን ነገሮች እንደ ፍቅረኛሞች አይነት ነገር ነው። ስለዚህ ይሄ ሁሉ ነገር ማለት ነው ሴራዋ፣ ድርጊቷ አሚርን በፍቅር ልትጥለው እንደሆነ እኔ ተረድቼዋለሁ። ስለዚህ ይሄ ሁሉ ነገር ስለገባኝ የምትሄድበት ሁኔቷ፣ ድርጊቷ ሰው እንዴት የእህቱን ሚስት እንደዚህ አይነት ነገር ያደርጋል? እንዴት እንድትቀመጣ ነው? ይወልዴባ መውጣት ካለባት ትወጣለች ማለት ነው። በቃ እና ለብቻ አሚርን እናናግረዋለን። ስለዚህ በቃ ይብቃ፣ ችግር የለውም። ውድ ፋሚሊዎች አሚርን እናናግረዋለን። የእሷን ፋይል እንዳለ ለአሚር ነው ማሳየው እንዳለ ማለት ነው። እንዳለ ዛሬ የምሬን ነው የምላችሁ እንዳለ የተደረገውን የእሷን የድብቁን ነገር ለአሚር አሳይቼው ጉዱን ነው የማወጣው። ምክንያቱም የቤቲ እህት አካሄዷ ስላላማረኝ በዚሁ የምቀጥል ከሆነ የአሚርና የቤቲ ምንድነው አንድነታቸው ፍቅራቸው ሜዳ ላይ ስለሚወርቅ አልፋታትም ማለት ነው። ጉዷን አወጣዋለሁ ማለት ነው። ስለዚህ ውድ ፋሚሊዎች አልፋታትም ማለት ነው። ስለዚህ ለማንኛውም እንወዳችኋለን። ሰላም ዋሉልን። ቻው ባይ